ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛው መንገድ እንዴ ያመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስቱ 100 ሺህ ብር ተሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ኒንሳ ፋሚሊ ሰላም ነው ጂፖር ቲክቶክ ክሬቲቭ አዋርድ 25 ባዘጋጀው የጭላሉ ቻሌንጅ ላይ እኔ እየተሳተፍኩ እንደሆነ ታውቃላችሁ ፋሚሊ እንግዲህ ፋሚሊ ይሄንን ሳውንድ በመጠቀም ጥሩ ቪው እና ላይክ ላገኙ ለሶስት እድለኞች 100 ሺህ ብር ምሸልም ይሆናል ሰላም ነው ምን እንደሰራ ያንዳንዱን ነገር ልናይ እንችላለን አይተናል ግን ማን ተመረጠ ማን አሸነፈ መቼ ተመረጠ እናውቀው ነገር የለም ምክንያቱም እኛ የሰጠነው አንድ አወዳድሮ ለሽልማት ለሚያበቃ ለሌላ ድርጅት ሽልማቱ ላይ ግን ተገኝተናል እስከ ሌሊቱ 6 ሰዓት ተኩል ድረስ እዛው ውስጥ ነበር ፕሮግራሙ እስከሚያልቅ ከዛ በኋላ ግን ምንም ምናልባት ላይዋጥላችሁ ይችላል ማንም በዛ ሰዓት ቲክቶክ የሚከፍት አይኖርም ሁሉም ወደ ቤት ነው ሁሉም ወደ ማረካው ነው የሚሮጠው ኩለ ሌሊት ነው ሄድን ማረፊያ ቦታችን ላይ አረፍን ጠዋት ማንም ኢንተርኔት አልከፈተም ቁርሳችንን በላን መንገድ ላይ ስንደርስ አየሁት መልሽም ታፈላልክ ስልኩ አይሰራም የሚል ምላሽ ተሰጠኝ ከዛ በመሃል ላይ አንቺ ደወልሽ እሺ አይቼዋለሁ እያልኩሽ ደጋግመሽ ደወልሽ መግባትም አልቻልኩም ኢንተርኔት አሁንም መኪና ቆሜ መንገድ ላይ ቆሜ ነው የማወራሽ እሺ ስለዚህ የዚህ ልጅ ልፋቱን እንደ ድርጅት ነው እንጂ የምናየው እንደዛ እንደሰጠነው ተቋም ከሆነ መጠየቅ ያለበት የኛውን ተቋም እኛ እንደ ድርጅት ግን በተባልነት ማሳተፈና ነገር ማሺ ግን ጥያቄ ልጠይቅሽ እኔ ስሚ ከአምስቱ ውጪ እኮ ለስድስተኛውም ሌላ ሽልማት ሰጥተዋል ምክንያቱም እኔ ትናንት ፕሮግራሙን ሳይ ነበር ማን ነበር ጉርሳሙ ለሚባለው አይደል ኖ ለኔ እንደ ለምን እንደተሰጠ ነገር እሺ ያሸንፋል ማያሸንፍም ብለን አይደለም እሺ የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና አቤት አይታችሁታል ልጁ ማስታወቂያ ነው የሰራው ወይስ ልመና ነው ይሄ እኛ በበጎ ፍቃድ የሰጠነው እኛ በበጎ ፍቃድ የሰጣችሁት እኛ እሱ ቪዲዮ አላየንም እኛ ይሄኛው የዚህኛው ስለዚህኛው ልጅ ነው ኦኬ ያኛውን እንደ እርዳታ ነው የሰጣችሁት ስለሆነ ሳይሆን እኛ ድጋፍ ይሰጣል ኦኬ እርዳታ ነው የሰጠነው እሺ ያንን ኦኬ እኛ አይደለም ስለዚህ ነገ ሰኞ ስለሆነ ነገ እንጠብቃችሁና እንደ ድርጅት ለይሄንን ልጅ ጠርታችሁ የምታነጋግሩትና የምትሉት ነገር ይኖራል እንጠብቅ አድራሻውን ላኪ የሚሰራ አድራሻው የሱ አድራሻውን ማታውቁም እናንተ ማንንም አያውቅም የማንንም አናውቅም ኦኬ እኔ አድራሻውን ኮንታክት አድርጋችኋለሁ
ስለዚህ እኛ ልናደርግ የምንችለው ሰብአዊነትን በማይጎዳ መልኩ እሺ ቁርንፍድ ድርጅት ግን ኢትዮጵያ ውስጥ ነው ያለው እኔም እዛ ጋር ያለው ጥያቄ የሆነብኝ ነገር ኢትዮጵያ ውስጥ ከሆነ ሁሉንም ነገር ያያል ብዬ አስባለሁ ግን ምንድነው ያስቀመጠው ስታንዳርድ እስካለ ድረስ ያንን ስታንዳርድ ቤዝ ካደረገ ምናልባት የሱም ራይት የሆነ ወይም ደግሞ ትክክለኛ የሆነ መንገድ ሊኖረው ይችላል ስለዚህ ሙሉ ስሙን እርግጠኛ ለመሆን ውለታውን አይቼ ነገር ታታውቁሽ ደስ ይለኛል እርግጠኛ ቅርንፉድን ስለሆነ እሺ በጣም አመሰግናለሁ ለሰጠህን ጊዜ እናመሰግናለን ጥሩ ነገር ደግሞ እንጠብቃለን እሺ እናመሰግናለን መሲ እኛ ማንኛውንም ሰው ለማስዳደግ ይችላል እናመሰግናለን እሺ በቃ ጠርታችሁት ይሄ የምንመሰጋገነው እየሰማይ ከሆነ አቅርበው በስነ ስርዓት ሲያናግሩትና እኛ አሁን ድርጅቱን እንጂ ቁርንፍድ የሚባለውን አናውቅም አዎ እኮ እንጠራዋለን እኔ አስረዳው ራስህ አስረዳው ይሁን እችላለሁ ብለህ አንድ ግጥም ለራስህ ፍጠር ያለቀስከው ተሸንፈ ስላልሆነ ያለቀስከው የቁጭት እንደሆነ አንተ ግን ማድረግ እንደምችል ለራስህ ግጥም አውጣ ደስ የሚል ግጥም እንደ ጆክ ደሱ ስፖንሰር እናደርጋለን እኔ 50 ሺህ ብያለሁ አንድ ልጅ 20 ሺህ ሰጣለሁ ብሏል 70 ሺህ ገባ ማለት ነው አስገብቷል በሲሻ ፋሲ አስገብቻለሁ እኔ ደግሞ 50 ሺህ አስገባልሃለሁ ሌላ ሀገር ነው ያለው ጣውን ደዋውዬ እንዲያስገቡልህ አደርጋለሁ አገር ስለማለው እሺ እግዚአብሔር አክብርልኝ እሺ ግን ቆንጆ ነገር ግጥም ሰራ ለራስህ ሙድ ያዝ አለው እሺ እሰራለሁ ዘራፍለው ደስ የሚል ሙድ ያዝና በሱ ስፖንሰር እንከፍላለን ካማረ ደግሞ እንጨምርበታለን 50 ሺህ ላይ ቆም ከዚህ እንደወጣ በስነ ስርዓት እንደምትችል ህዝብ ከጎን እንደሆነ በስነ ስርዓት አድርገህ ቪዲዮ ስራ እኛም ቆንጆ ዘፈን ሙድ ያዝ ሙድ ይዘህ ከፈለክ እነሱ ላይ ሙድ ያዝባቸው ውስጥ የሚልህን ነገር አድርገው እሺ ከፈለክ ራሳቸው ላይ ከፈለክ የፈለክ ሰው ላይ ሙድ ያዝና እችላለሁ ብለህ እንደፈለክ እንበለው እሱን ስፖንሰር እናደርገዋለን ማባራድም እናወጣዋለን ሰላም ነው እንዴት ነው ሁሉ ሰላም ደህና ነኝ ስምክ ማን ነው ትክክለኛ ስምክ ሱራፌል እንዴት ነህ ሱራ አለውማ ሁሉ ሰላም ደህና ነኝ በጣም ጎበዝ ነህ በጣም ጠንካራ ነህ እሺ አመሰግናለሁ እዚህ ጋር የተሰባሰበው ሁሉም 5500 ሰው ገስት ላይ ያሉት እህት ወንድሞችም የተሰባሰብ ነው ትላንትና በለቀቀው ቪዲዮ ትንሽኛም ያንተ ስሜት ስለተጋባብን ለዛ ብለን ይጣራን ሌላ ስሜት እንዳይሰማክ እና እዛ መድረክ ላይ ስላልተሸነምክ እዛ መድረክ የዝነኞች መድረክ ነው እንዳንተ አይነት ሰዎች አይወዱም እዛ ቦታ ላይ ለዛ ነው እሺ እና እናንተን አሁን ሰፖርት ልናደርግ 1 ሚሊዮን እንድትገባ እንደገና ደግሞ ጎበዝ እንድትሆን እንድትጠነክር ነገ ከነሱ በላይ እዛ ጋር ከነበሩት በላይ ዳቦ ባጣ ህዝብ ላይ የ1 ሚሊዮን ልብስ ገዛን 500 ሺህ ብር ገዛን ሲሉ የነበሩ ከነሱ አንተ እንደምትበልጥ እንደምንወድ ልንነግርክ ነው እዚህ ገስት ላይ የሚያሉ ተራ በተራ እግዚአብሔር አክብርልኝ ቴንክ ዩ እና ደግሞ ጥያቄም ስላለ ፋሚሊ ሰላም ነው ጂፖር ቲክቶክ ክሬቲቭ አዋርድ 25 ባዘጋጀው የጨላሉ ቻሌንጅ ላይ እኔ እየተሳተፍኩ እንደሆነ ታውቃላችሁ ፋሚሊ እንግዲህ ፋሚሊ ይሄንን ሳውንድ በመጠቀም ጥሩ ቪው እና ላይክ ላገኙ ለሶስት እድለኞች 100 ሺህ ብር ምሸልም ይሆናል ሰላም ነው እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ የዛሬን ቀን ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው
የኮሚኬልም ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው? ስንት ሰው ሰርቶበታል? በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትም። እሺ ሃይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን